ደርሷል። በጣም የኔ ኩሽና ተመልካቾች እንዴት ናችሁ? ዛሬ ጥብስ ወጥ እንሰራለን። የሚያስፈልገን ስጋ ጨምረን በራሱ በደንብ አድርገን እንጠብሰዋለን። አብዛኛው የጥብስ ወጥና እንደዚህ ቀይ ወጥ ዋናው እዚህ ላይ ነው። ውሃ ቶሎ የሚጨምር ከሆነ የጣፈጠኛ መቆሌቱ ላይ ነው። በደንብ አድርገን እናሸዋለን። እንደዚህ በደንብ አድርገን እናሸዋለን። በደንብ ምንም ሳንጨምር ያቁላለን። ተመልካቾቼ እንደምታዩት ነው። በደንብ እያቁላላ ነው። አሁን በርበሬም ይለቃል። ቆንጆ ነው። በብዛት እኔ ጥብስ ወጥ ላይ ቲማቲም አልጨመርም። ደስ የሚል እናቶቻችን ነገር እናቶቻችን ይፈልገናል የሚጣፍጠው ወጥ ለማምጣት ቲማቲም አልጨመርም። በራሱ በበርበሬ ራሱ ሲታላ ራሱ ይሄት በራሱ እንደዚህ አድርገው የሚያቀርቡልን እናቶቻችን ነው የምንማረው ከእናቶቻችን ስለሆነ እናቴም እንደዚህ ነው ያስለመደችን። እናቴ የምትሰራልኝ ነገር እንደዚህ ነውና የምወደው ደግሞ ቅጠል አለ፣ ሮዝመሪ ቅጠል። እሱን ደግሞ ጥብስ ቅጠላችንን እንጨምራለን። አሁን ትንሽ ክድን ነበር ነው እናንተ ከትከዋለን። አሁን ቀጣይ አንድ ማንኪያ ቅቤ ጨምረበታለን። በብዛት ቅባትን የምትወዱ ሁለትም ሶስት ማድረግ ይቻላል። የአምር መልኩ እየተሰራልን ነው። የደረሰ ነው። እንጀራችንን አቅርበን መብላት ነው። እንደምታዩ ደስ በሚል ሁኔታ ደርሷል። ሁላችሁም በየቤታችሁ እየሰራችሁ እንድትበሉት ስንጋብዛለሁ። ቀለል ባለ ቤቱ ባፈራው የሚጣፍጥ የጥብስ ወጥ እየሰራችሁ እንድትመገቡ ጋብዛለሁ። አመሰግናለሁ። ሰባታያችሁን በኮሜንት ሴክሽን ታሳውቁኝ። ባይ። ደርሷል። ሁላችሁም በየቤታችሁ እየሰራችሁ እንድትበሉት ስንጋብዛለሁ። ቀለል ባለ ቤቱ ባፈራው የሚጣፍጥ የጥብስ ወጥ እየሰራችሁ እንድትመገቡ ጋብዛለሁ። አመሰግናለሁ። ሰባታያችሁን በኮሜንት ሴክሽን ታሳውቁኝ። ባይ